አመናጭቃ ከውሰርን ታስነሳት ጀመር። ሁለቱ እህቶቿ አዲስ ልብስን ለብሰው የትምህርት መሳሪያን ይዘው ወደ ትምህርት ቤት ሲሄዱ እሷ ደግሞ ቤት ውስጥ ውላ የቤቱን ስራ ብቻዋን እየሰራች ስትመለከት በጣም አዘነች። የእንጀራ እናቷ ከውሰር ከዚህ በፊት የወሰደችባት ወይም የጨኮነቻት ይመስል ያለ ገደብ በግፍ ታሰራት ጀመር። ከውሰርም ብትሆን ምንም ያህል ውስጧ ቢሰበርም ነገር ግን የተሰጣትን ስራ በአግባቡ ነበር የምትሰራው። ሁል ጊዜ በወር አንዴ ዑመር ለሁለቱ ሴት ልጆቹ ብቻ ልብስን ይገዛላቸዋል። የሚፈልጉትን አይነት ልብስ ይገዛላቸዋል። ለምስኪኗ ከውሰር ግን ምንም ያህል ልጇ ብትሆንም አይገዛላት። ተክዛና ያለቀሰች ሲመለከታት ወደሷ ጠጋ ይልና ልጄ ሆይ ላንቺ ስላልገዛሁልሽ እንዳትከፊ፣ አንቺ ቤት ውስጥ ስለምትውይ አዲስ ልብስ አያስፈልግሽም። የድሮ ልብስን ብትለብሺም ላንቺ ችግር የለውም። ነገር ግን እህቶችሽ ሁል ጊዜ ወደ ውጪ ስለሚወጡ ትምህርት ቤት ስለሚሄዱ አዲስ ልብስ ያስፈልጋቸዋል። ሰዎች በድሮ ልብስ ሊያዩዋቸው አይገባም። ለዛ ብዬ ነው አላት። ከውሰርም የአባቷ ነገር በጣም ቢያስገርማትም ነገር ግን የውስጧን ደብቃ ፊቷ ላይ ፈገግታን አሳየችው። ምንም ባላየና ባልሰማ ሆና ማሳለፈችው። አንድ ቀንም ሁለቱ እህትማማቾች ትምህርት ቤት ከወጡ በኋላ አንድ ውብ የሆነ ወጣት ወደ እነሱ ቤት ይመጣል። ከውሰርን ተመልክቷት እሷን ለማግባት ፈልጎ ነበር። ከውሰርም እሷን ሊያገባት የመጣ ሰው መሆኑን ስታውቅ በጣም ተደሰተች። ማግባቱን ፈልጋ ሳይሆን ከእንጀራ እናቷ ለመላቀቅ ብላ። ነገር ግን ያቺ የእንጀራ እናት አሁንም መጥፎ ሆነችባት። አንተ ፈልጋት የመጣችው ሴት ታጭታለች፣ ሌላ ሰው በቅርቡ ሊያገባት ነው። ነገር ግን አንተን የመሰለ መልከ መልካም ሰው በባዶ ልሸኙ አልፈልግ። ከእንደውም ከሷ የተሻሉ ሁለት ሴት ልጆች አሉ። የመጀመሪያዋ እድሜዋ ለትዳር ስለደረሰ ላንተ ድርልሃለሁ ትለዋለች። ወጣቱም ይህንን ሲሰማ በደስታ በሷ ሐሳብ ይስማማል። ከውሰርን ፈልጎ የመጣውን ሐሳብ ያቺ መጥፎ ሴት ወደ ነገረችው ሴት ይቀየራል። ከውሰርም ይህንን ስታውቅ በጣም አዘነች። ሳታስበውም እንባዋ ዱብ ዱብ ማለት ጀመረ። ከመሰቃየቷም አልፎ በሷ ህይወት ላይ ፈራጅ የሆኑ ሰዎችን በመኖር